ዓለም እንዳትመለስ ወደ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን ይላል። እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ተብሎ ተጽፏል። ወንድሜ የእግዚአብሔር ጠላት እንዳትሆን ወደ ዓለም እንዳትመለስ፣ ጠላት ወደ መጣህባት ዓለም እንዳትመለስ። ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም። እንመለስ። ቀኑ መሽቷል። እህት ወንድሞች፣ የማታውም ጥላ ረዝሞብናል። ወደ መድኃኔዓለም እንመለስ። ሳትጨልምባችሁ እግራችሁን በጨለመችው ተራራ ላይ ሳትሰነካከል በተስፋ የምትጠባበቋትን ብርሃን ለሞት ጥላና ለደግደግ ጨለማ ሳይለውጠው ለአምላካችሁ ለእግዚአብሔር ክብርን ስጡ ተብሎ ተጽፏል። ለአምላካችን ለእግዚአብሔር ክብርን እንስጥ። አንድ የምንማረው ከዚህ ቅዱስ ይሄ ነው። ይሄ ቅዱስ ተመልከቱ፣ ጮኸ። ለካ እንዲህ አይነት መከራ ሊገጥመኝ ነው እንዲህ አለ። እኔ አላወቅኩኝም። ለካ ከፊት ለፊቴ እንዲህ አይነት አሰቃቂ መከራ አለ እንዴ! አምላኬ ሆይ ተኝቻለሁ። ጌታዬ ኢየሱስ ክርስቶስ ሆይ የተኛሁትን አንቃኝ አለ። የተኛሁትን አንቃኝ። እንንቃ፣ ወደ መድኃኔዓለም እንሂድ። የሚጠብቀን መከራ ከባድ ነው። ማንም ዋኝቶ አይወጣም። በምድር ላይ በኃጢአት ሕይወታቸውን ፈጽመው ሲኦል የገቡት ዳግም የማናገኘውንና አሁን በከንቱ የምናጠፋውን ጊዜ ቢያገኙ ምን ያህል ለጽድቅ እንደሚተጉ ሲታሰብ የእኛ ሕይወት እጅጉን ያስደነግጣል። ነፍስ ከጊዜ በኋላ የሚመጣውን መራራ ሞትንና የሲኦልን መከራ አስባ እጅግ ትጨነቃለች። በዚህም ምክንያት ንስሐ ካልገባው፣ ሥጋው ደሙን ካልተቀበልኩ፣ ካልጾም፣ ካልጸለይኩ፣ ካልሰገድኩ ትላለች። ሥጋ ግን ነገ ሞታለሁና ዛሬ ካልበላው፣ ካልጠጣው፣ ካልደነስኩ፣ ካልዘሞትኩ ይላል። እህት ወንድሞች እንንቃ። ይሄ ቅዱስ ፈራ፣ ደነገጠ። ወዮልኝ ለእኔ አለ። ወዮልኝ፣ ለካ እንዲህ አይነት መከራ ከፊት ለፊቴ ተቀምጦ ነው እንዴ እኔ በመብል ዕለት ዕለት ደስ የምሰኘው? ወዮ ለእኔ አለ። ወዮልኝ ለእኔ፣ ምን እያደረግኩ ነው ያለሁት አለ። ጨነቀው። ጮኸ ወደ መድኃኔዓለም። አስቡ፣ ጮኸ የምትለዋን ቃል እስቲ ተመስጣችሁ አሰላስሏት በሊናችሁ። ጮኸ ወደ ፈጣሪው። ጌታ ሆይ ለካ እንዲህ አይነት መከራ አለ እንዴ እኔ መቼ አወቅኩኝ? ታስታውሳላችሁ? መንገደ ሰማይ ላይ ያቺ ነፍስ ምን እያለች እንደምትናገር? አንቺ ነፍስ የት ነበርሽ? ምን ስትሰሪ ነበር ሲላት፣ ለምንድን ነው መልካም ስራ ያልሰራሽው? ለምንድን ነው ንስሐ አልገባሽው? ለምንድን ነው ስጋው ደሙን የኔን ስጋና ደም ያልተቀበልሽው? ለምንድን ነው በጽድቅ ስራ አልተመላለልሽው? ለምንድን ነው ያልጸለሽው፣ ያልጾምሽው፣ ያልሰገርሽው ብሎ ሲጠይቃት፣ ለምንድን ነው ያልመጸወትሽው ብሎ ሲጠይቃት፣ አቤቱ ጌታዬ እኔ እንዲህ አይነት መከራ እንዳለ መቼ አወቅኩ? አቤቱ ጌታዬ ኢየሱስ ክርስቶስ እንዲህ አይነት አሰቃቂ መከራ እንዳለ እኔ መች ተረዳሁ? እንዲህ አይነት እኮ አሰቃቂ መከራ እንዳለ ባውቅ ኖሮ እንኳን ገንዘቤን፣ ዓይኔና እጄን፣ እግሬን፣ ሙሉ አካሌን እየቆረጥኩ ለአውሬና ለአሞራ በሰጠው ነበር ትላለች። አንብባችሁ ከሆነ እናት ወንድሞች እንንቃ። ይሄም ሰው ልክ እንደዚህ ነው የሆነው። ከዛ ወደ ነፍሱን እግዚአብሔር አምላክ መለሳት። ጌታዬ መድኃኔዓለም አለ፣ ከዚህ ደዌ እባክህ አድነኝ፣ ለአንዴና ለመጨረሻ ጊዜ ከዚህ ደዌ አድነኝ አለ። ከዚህ ደዌ ካዳንከኝ እኔ ሁለተኛ ወደ ኃጢአት አልመለስም አለ። ወዲያው መድኃኔዓለም አዳነው፣ ተፈወሰ። ይሄ ነው በቃ። ከልቡ ቆረጠ። ወደ ዓለም ላለመመለስ ለራሱና ለአምላኩ ቃል ገባ። ከልብ እኮ ወንድሞች ከተነሳ ወደ ኋላ መመለስ የሚባል ነገር የለም። በተደጋጋሚ በኃጢአት ለመውደቃችን ዋና ምክንያቶች በመጀመሪያውና ዕለት ዕለት በምንሰራው ኃጢአት የሚገቡ የዲያብሎስና የርኩሳን መናፍስቱ ግፊትና ጫና፣ ለዓመታት ያጣጣምናቸው የኃጢአታችን ትዝታዎችና ዳግም ወደ ኃጢአት ላለመመለስ የምናደርገው የልብ ቆራጥነትና
የስነ ልቦና ዝግጅት እጥረት ነው።